ሰላም ሰላም ቅዱሳን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ክፍል 2ን በዚህ በሃርበን ሚኒስትሪ ወይም ደግሞ የከተማ ወንጌል አገልግሎት በሚለው ሐሳብ የጀመርነውን ትምህርት እንቀጥላለን። እንግዲህ የከተማ የወንጌል አገልግሎት በጣም ወሳኝና አስፈላጊ አገልግሎት ነው። እንግዲህ ጌታችን ኢየሱስ ክርስቶስም የሐዋርያት ዘመን የነበረችውን ቤተክርስቲያን እና ሐዋርያው ጳውሎስም ባለፉት ዘመናት ስንመለከት የኢትዮጵያ ቤተክርስቲያንም የከተማን የወንጌል አገልግሎት ትኩረት በመስጠት ይሰራ እንደነበረ ሁላችንም እናውቃለን። ባለፈው እንዳልኳችሁ እንግዲህ የኢትዮጵያ ቤተክርስቲያንም የሰፋችውና የተስፋፋችው በመጀመሪያ በከተሞች ላይ ታላላቅ ስራዎችን ታላላቅ እግዚአብሔር በሰጣት እድል ያገኛቻቸውን እድሎች ተጠቅማ እና ወደ ገጠሮች ወደ መንደሮች ደግሞ እግዚአብሔር መንግስት ስራ እየሰፋ እንደሄደ ሁላችንም የምናውቀው ታሪክ ነው። እንግዲህ በዚህም ዘመን ደግሞ በዚህ ዘመን ላይ በከተሞች ላይ እጅግ ትኩረት ሰጥተን መስራት ይገባናል። ለምንድን ነው ስንል የከተሞች መስፋትና ማደግ በዓለም አቀፍ ደረጃም በሀገር ደረጃም ስንመለከት እጅግ በጣም ከተሞች እየተስፋፉ አሉ። ሰዎች ወደ ከተማ የመፍለስ ነገራቸው በጣም እየጨመረ አለ። ገጠሮች ወደ ከተማ እየተቀየሩ አሉ። ከተሞች እየተስፋፉ አሉ። ስለዚህ የሃርበን ሚኒስትሪ የከተማ የወንጌል አገልግሎት ትልቅ መስክ ነው፣ የወንጌል መስክ ነው። እንግዲህ እንደምናውቀው በዓለም ላይ ያለው ነባራዊ ጥናት እንደሚያመለክተው በዓለም ላይ በከተማ የሚኖሩ ሰዎች ከ55% ከፍ እያለ እየመጣ እንዳለ ይነገራል። እንደውም ከ2050 ላይ 68% ከፍ ይላል። በጣም በከተማ የሚኖረው ሕዝብ ቁጥር እየጨመረ እንደሚሄድ የሚያሳዩ ጥናታዊ ትንበያዎች አሉ። እንደምንመለከተውም በእርግጥ በኢትዮጵያ ከተሞችም ስናይ በጣም ታላላቅ ሆኑ ከ10 በላይ የኢትዮጵያ ከተሞች አሉ። ያላቸው የከተማ ይዘት እጅግ እየሰፋ አዳዲስ ከተሞችም እየተጨመሩ እና በኢትዮጵያ ላይ የከተሞች ግንባታ የከተሞች ኢንፍራስትራክቸር በጣም እየተመቻቸ ሰዎች በአብዛኛው ወደ ከተማ እየፈለሱ እንዳሉ ሁላችንም የምናውቀው ጉዳይ ነው። እንግዲህ ስለዚህ ሰዎች ወደ ከተማ እየፈለሱ ከሆነ ቤተክርስቲያን ደግሞ በከተማ ላይ በጣም ትኩረት በመስጠት ቀድማ አልፋ እንደ ባለ ራዕይ እንደ እግዚአብሔር አገልጋይ እንደ ወራሽ እግዚአብሔር እንዳስቀመጣት እንደ እግዚአብሔር መንግስት ዘር ከተሞችን ቀድማ ማየት፣ ቀድማ መገኘት፣ ቀድማ መውረስ ያስፈልጋል ማለት ነው። ስለዚህ ከተሞች ላይ በጥናት ወንጌልን መስራት፣ ከተሞች ላይ ባለው ነባራዊ ሁኔታ እግዚአብሔር በሰጠን ዕውቀት ማገልገል በጣም አስፈላጊ ጉዳይ ነው። እንግዲህ ጌታችን ኢየሱስ ክርስቶስ እንደምናውቀው አገልግሎት ሲጀምር ወደ ገሊላ ሄደ ይለናል በማርቆስ ወንጌል ምዕራፍ 1 ከቁጥር 13 እስከ ቁጥር 14። እንግዲህ ገሊላ በዛን ሰዓት ለጌታችን ለኢየሱስ ክርስቶስ እንደ መንደርም ወይም ደግሞ እንደ ከተማም የነበረች አካባቢ ነው እና በዛች ገሊላ አካባቢ እንደሄደ እንመለከታለን ማለት ነው። ባህር ዳር ብትሆንም የከተማ ይዘት ያላት አይነት በወቅቱ ስታንዳርድ እንዲህ አይነት መልክ ያላት መንደር ላይ ሄዶ አገልጋዮችን ጠራ ይለናል። ማርቆስ ምዕራፍ 1 ከ13 ከ14 ስንመለከት ስምዖንና እንድርያስን ጴጥሮስና እንድርያስን እንደገናም ደግሞ ያዕቆብና ዮሐንስን የዘብዴዎስ ልጆች እነኚህን ወንድማማቾች ሁለት ወንድማማቾች ሁለት ወንድማማቾች አራት በኋላም ሐዋርያ የሆኑትን እስከ መጨረሻ በወንጌል አገልግሎት ቁልፍ ቦታ የነበራቸውን ሐዋርያቶች ከዛ ከተማ ከምትመስል መንደር ሄዶ ጠራቸው ይላል። እንግዲህ ጌታ ኢየሱስም መጽሐፍ ቅዱሳችን ላይ በማቴዎስ ምዕራፍ 9 ቁጥር 1 ላይ ስንመለከት በታንኳ ገብቶ ተሻገረ፣ ወደ ገዛ ከተማው መጣ ይላል። ጌታ ኢየሱስም በከተማ አካባቢ እንዳደገ ወደ ከተማ ብዙ ጊዜ
ወንጌልን አገልግሎት ይሰጥ እንደነበረ እንመለከታለን። እንግዲህ ምክንያት አለው። ጌታ ከተማ አካባቢ አገልግሎቱን በስፋት ይሰጥ ነበረ። ሐዋርያቶቹንም ሲልካቸው ወደ ከተማ ይልካቸው ነበረ። በማቴዎስ ወንጌል ምዕራፍ 10 ቁጥር 14 ላይ ብንመለከት ወደ ከተሞች ሂዱ ብሎ ላካቸው እና ከተቀበሏችሁ በዛ ከተማ ተቀምጣችሁ አስተምሩ፣ ካልተቀበሏችሁ ደግሞ የእግራችሁን ትቢያ አራግፋችሁ ወደሚቀጥለው ከተማ መንደር ሂዱ፣ ህዝብ ወደሚገኝበት ሂዱ ብሎ ይልካቸው ነበር። እንግዲህ ጌታ አንዱ የአገልግሎቱ ታርጌት ከተማ ነበረ። በማርቆስ 14:13 ላይ ደቀ መዛሙርቱን ምንም እንኳ የጌታ እራት በወቅቱ የፋሲካን በዓል እንዲያዘጋጁ ቢልካቸውም ማርቆስ 14 ቁጥር 13 ላይ ወደ ከተማ ሂደዋል። እንግዲህ በዛም ወቅት ማንኛውም አይሁዳዊ ለፋሲካ የሚሆነን ቦታ የተዘጋጀ ቦታ ካለው ሳሎኑን መስጠት ግዴታ አለበትና ደግሞም ይሰጣልና ባህላቸውም ስለነበረ በምሪት ወደ ከተማ ላካቸው። እንግዲህ ጌታችን ኢየሱስ ክርስቶስ ወደ ከተማ ደቀ መዛሙርቱን ከላከ የዛሬዋ ቤተክርስቲያን ወደ ከተማ በከተማ ተቀምጣ ወደ ከተማ መስፋፋት አለባት ማለት ነው። በአንድ የከተማ ጠርዝ ላይ በአንድ የከተማ ቦታ ላይ ተከልላ እዛው እንደ ድርጅት እንደ ሱቅ እዛው መቀመጥ የለባትም ማለት ነው። መስፋፋት አለባት። ሂዱ ነው ያለው። እስከ ዓለም ዳርቻ ድረስ ሂዱ። ሰማሪያ፣ ገሊላ፣ በከተሞች ሁሉ ላይ ይሄዱ ይንቀሳቀሱ እንደነበረ ወደ ይሁዳ ሂዱ ነው ያለው። ስለዚህ ወገኖቼ ከመንደር ወደ መንደር፣ ከቀበሌ ወደ ቀበሌ፣ ከክፍለ ከተማ ወደ ክፍለ ከተማ፣ ከሰፈር ወደ ሰፈር፣ ከጎጥ ወደ ጎጥ መሄድ ያስፈልጋል ማለት ነው እንጂ አንድ ቦታ ላይ ቁጭ ብሎ በቃ በዛ መርካት አያስፈልግም ማለት ነው። እንግዲህ የእግዚአብሔር ሐሳብ በከተማ ውስጥ ምንድን ነው ስንል እግዚአብሔር በከተማ ውስጥ ዓላማው ወንጌልን እንድንሰብክ ይፈልጋል። ባለፈውም እንዳየነው እንደተጣሉ አየ ይለናል፣ አዘነላቸው ይላል። ብዙ ሰዎች በከተማ ውስጥ በችግር ነው የሚኖሩት። የፍቅር ረሃብ አለባቸው፣ የችግር ረሃብ አለባቸው። ብዙ የድነት ተስፋ የላቸው። በሞት በኋላ ወዴት ነው የሚሄደው የሚለው ነገር መልስ የላቸው። ብዙ በከተማ ያሉ ሰዎች በግራ መጋባት ውስጥ ነው ያሉት። ምናልባት ብዙ የእምነት ተቋሞች አሉ፣ ነገር ግን ብዙዎች በከተማ ውስጥ ያረፉ አይደሉም። የምናስተውለው የምናየው ነገር ነው። እየተቅበዘበዙ የምናያቸው ብዙ ሰዎች ያሉት በከተማ ውስጥ ነው። እንግዲህ ለምንድን ነው ወደ ከተማ ምንሄደው? ወይም ደግሞ ሃርበን ሚኒስትሪ በከተማ አገልግሎት ትኩረት ከተማ ውስጥ ማድረግ ያለብን ለምንድን ነው ስንል ከተማ ውስጥ እድል አለ። ከተማ ውስጥ ትልቅ እድል አለ ለወንጌል። ምንድን ነው ትልቅ እድል ስንል ዛሬ እነሱን ጥቂት ነገሮች እናያለን። 1-5 ነገሮች። የመጀመሪያው በከተማ ውስጥ ብዙ የተከማቸ ህዝብ በአንድ ጊዜ ማግኘት እንችላለን። ብዙ መሰብሰብ አይጠበቅብንም። ከተለያየ ቦታ እንደ ገጠር ማምጣት አይጠበቅብንም። በአንድ ጊዜ በአንድ አካባቢ የተከማቸ ህዝብ አለ። ስለዚህ ይህን የተከማቸውን ህዝብ ደግሞ በቀላሉ በጥቂት ጊዜ ምንም ሳይጉላላ ማግኘት እንችላለን ማለት ነው። እንግዲህ ይህንን የተከማቸ ህዝብ ትልቅ እድል ነው ለእኛ። ባለፈውም እንደተመለከትነው የከተማ አገልግሎት የተከፈተ በር ነው። የቤተ ክርስቲያን የተከፈተ በር ነው። ልክ ጳውሎስን ወደ መቄዶንያ መጥተህ እርዳን እንዳሉ ከተሞች የዛሬዋን ቤተ ክርስቲያን ባለችበት ቦታ እርዳኝ ብላ ትጣራለች። እጅ የተዘረጋ እጅ አለ በከተማ ውስጥ። ማን ያድነናል የሚል፣ ማን እውነት ይነግረኛል የሚል የተዘረጋ እጅ በከተማ ውስጥ አለ። ስለዚህ ብዙ ህዝብ አለ። ሁለተኛው በከተማ ውስጥ ምን እድል አለ ካልን ትልልቅ አደባባዮች አሉ። ህዝብን መድረስ የምንችልበት፣ ሰብስበን ማስተማር የምንችልበት ትልልቅ ለተለያየ ማህበራዊ ጉዳዮች የተዘጋጁ አዳራሾች አሉ። ትልልቅ ሜዳዎች አሉ። ትልልቅ ቦታዎች አሉ። ማህበራዊ ጉዳይ የሚፈጸምባቸው ብዙ ቦታዎች አሉ፣ ሜዳዎች አሉ፣ አደባባዮች አሉ። በቀላሉ ሰዎችን ጠርተን የከተማውን ሰው በሙሉ ሊያስተናግዱ የሚችሉ
ቦታዎች አሉ። እነኚህ ወገኖቼ ለወንጌል ትልቅ እድል ናቸው። ሰዎችን በመኪና ማጓጓዝ አይጠበቅብንም። በአንድ ጊዜ ሰዎችን መጥራት እንችላለን። ሶስተኛው በከተማ ውስጥ ትልቅ ሀብት አለ። እንግዲህ የከተማ ቤተክርስቲያን ባለጠጋ ነች። ባለፈው እንዳልነው ሀብትን በተለያየ በማይገባ መልኩ ለወንጌል የተሰጠን ሀብት በማይገባ መልኩ የእግዚአብሔርን መንግስት የማይወርሱ ነገሮችን በማድረግ ሀብት ማባከን ካልሆነ በስተቀረ ያችን ያለንባትን ከተማ ያለንባትን መንደር የምንደርስበትን ሀብት ለወንጌል እግዚአብሔር ሰጥቶናል። ስለዚህ ሀብት አለ በከተማ ውስጥ። ሌላው ሶስተኛው ነገር በከተማ ውስጥ እግዚአብሔር ብዙ አገልጋዮች በከተማ ውስጥ አሉ። ሀብት አለ፣ አገልጋዮች አሉ በከተማ ውስጥ። ስለዚህ ይሄ ትልቅ እድል ነው። ብዙ ድጋፍ ሊሰጡን የሚችሉ የራሳቸውን ስራ እየሰሩ የመንግስት ስራ እየሰሩ የተለያየ የራሳቸውን ጉዳይ እየሰሩ የሚያገለግሉ ለወንጌል ልንጠቀማቸው የምንችላቸው በእውቀት የዳበረ ደቀ መዛሙርት የሆኑ ትልልቅ አገልጋዮች ያሉት በከተማ ውስጥ። ስለዚህ እነኚህን በቀላሉ ተጠቅመን የከተማ የወንጌል አገልግሎትን ማሳለጥ እንችላለን ማለት ነው። አራተኛው ብዙ ድጋፍ ሰጪ ሚኒስትሪዎች ያሉት በከተማ ውስጥ ነው። እንግዲህ እኔ እስከማውቀው ድረስ በኢትዮጵያ ላይ በወንጌል አገልግሎት ትልቅ ኃላፊነት እየወሰደ ከቤተክርስቲያን ጎን ሆነው የቤተክርስቲያን የጀርባ አጥንት የሆነው የግሬት ኮሚሽን በኢትዮጵያ ባሉ ታላላቅ ከተሞችና ታናናሽ ከተሞች ሳይቀር ቤተክርስቲያንን ለማገዝ ቢሮዎችን ከፍተዋል፣ አገልጋዮችን አሰማርተዋል። ይሄ የኢትዮጵያ ቤተክርስቲያን ትልቅ ሲሳይ ነው። ስትራቴጂ የሚባዙ ቤተክርስቲያናት፣ የወንጌል ስርጭት አገልግሎት፣ ትልልቅ ራዕዮች፣ ትልልቅ አገልጋዮች፣ ትልልቅ አቅም እግዚአብሔር በኢትዮጵያ ቤተክርስቲያን ማህፀን ውስጥ ያስቀመጣቸው ብዙ ሚኒስትሪዎች አሉ። እነኚህ ሁሉ በከተሞች ውስጥ በብዛት ይገኛሉ። ይሄ ትልቅ እድል ነው ወገኖች። ይሄ ብቻ አይደለም፣ መንፈሳዊ ድርጅቶችም አሉ። በተለያየ አይነት ሁኔታ ቤተክርስቲያንን ላለው ለወንጌል አገልግሎት ድጋፍ ሊሰጡ የሚችሉ ትልልቅ መንፈሳዊ ድርጅቶች አሉ በከተሞች ውስጥ። እነኚህ ትልቅ እድል ናቸው ለቤተክርስቲያን። ስለዚህ ወገኖቼ እነኚህን እድሎች እና ሌሎችንም እድሎች በከተማ ውስጥ ስለምናገኝ የከተማ የወንጌል አገልግሎት ቸል ልንለው የሚገባን ጉዳይ አይደለም። ዛሬ እኛ የት ነው ያለነው? በምን አይነት ሁኔታ ውስጥ ነው ያለነው? ወገኖች ቆም ብለን ማሰብ ይገባናል። እግዚአብሔር ለዚህ ለትልቅ ለከተሞች አገልግሎት የኢትዮጵያን ቤተክርስቲያን ጠርቷል። መጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ የመከሩ ጌታ የመከሩን ሰራተኞች እንዲልክ ለምኑ ይላል። ወገኖቼ ለዚህ ለሃርበን ሚኒስትሪ ለከተማ የወንጌል አገልግሎት የከተማ ቤተክርስቲያን ኃያላንን ወንጌላውያንን የእግዚአብሔርን ስራ የሚሰሩ ቤተክርስቲያንን የሚተክሉ በከተማ የእግዚአብሔርን መንግስት የሚያስፋፉ አገልጋዮችን ቤተክርስቲያን ማፍራት አለባት፣ ማነሳሳት አለባት። ለምን ካልን እነኚህ እግዚአብሔር እድል አድርጎ የሰጠን ከተሞች ከጥቂት ዓመታት በፊት በኢትዮጵያ ውስጥ ያሉ ከተሞች ለወንጌል ዝግ ነበሩ። እግዚአብሔር ግን ጸጋው ብዙ ስለሆነ ምሕረቱ ብዙ ስለሆነ ለዛሬዋ የኢትዮጵያ ቤተክርስቲያን ያንን ዘመን አሳልፎ እግዚአብሔር ትልቅ እድል ሰጥቷል። ወንጌልን በነፃነት መስበክ፣ በነፃነት መናገር እግዚአብሔር ትልቅ እድል ሰጥቷል። ይሄ እድል የሚቀጥለው እኛ ከተሞችን በወረስን እኛ በምድራችን ላይ ተጽዕኖ ባመጣን ቁጥር ልክ ነው እንጂ ይሄ የመንግስት ሕግ የሰጠን እድል ብቻ ሳይሆን ነገ በምንሰራው ፍሬ የምናስጠብቀው በምናመጣው ተጽዕኖ የምናስጠብቀው እድል ነው። የሚጠበቅብንን ነገር ሳናደርግ ሕግ ፈቅዶልናል ብለን ብንቆይ በተለያዩ ምክንያቶች እነኚህን አሁን የተሰጠንን እድሎች አስጠብቀን መቀጠል አንችልም። ስለዚህ የኢትዮጵያ ቤተክርስቲያን የኢትዮጵያ
ወንጌላውያን፣ የኢትዮጵያ አገልጋዮች እግዚአብሔር ራእይ ሰጥቶናል የምንል ሁሉ በዚህ በከተማ ባለው የወንጌል አገልግሎት ላይ ለመነሳት ወገኖቼ እንፍጠን። ጊዜ የለንም። እውነት ለመናገር የኢትዮጵያ ከተሞች አሁን የሚያመለክተው ነባራዊ ማስረጃዎች በዚህ መናገር አያስፈልግም እንጂ በብዙ ከተሞች ላይ ያለው የወንጌል በር ሊዘጋ የሚችል እንቅስቃሴዎች በተለያየ አይነት በወንጌል ተቃዋሚ እየተሰራ ያለበት ጊዜ ነው። ተጽዕኖ የማምጣትን ጉዳይ እግዚአብሔር አሁን ነቅተን ተክተን እነኚህን ከተሞች ክፍት ቦታዎችን ቀድመን የተያዙትን ደግሞ እግዚአብሔር በረዳን መጠን ጣልቃ ገብተን ክፍት የሆኑ አዲስ የሚገነቡ ከተሞችን ቀድመን በመግባት ምድሪቱ የምትጠራቸውን ሰዎች ቀድመን በወንጌል ለመድረስ ስፍራ ሳይቀር መሬቱን ሳይቀር ገዢ ቦታ ሳይቀር በመረባረብ የወንጌል አገልግሎትን ካላሳለጥን የኢትዮጵያን ከተሞች የኢትዮጵያን ወንጌል ወገኖቼ ከፍ ማድረግ አንችልም። ስለዚህ እንነሳ፣ ጊዜ የለንም ወገኖቼ። ይሄ ሀርበን ሚኒስትሪ ቸል የሚባል ነገር አይደለም። ዛሬ ለቤተ ክርስቲያን መልእክት አለ። በተለያየ ነገር ውስጥ ቤተ ክርስቲያን ተይዛለች ወገኖቼ፣ በብዙ ነገር ተይዘናል። ልክ ጌታችን ኢየሱስ ክርስቶስ እንዳለው ማርታ ማርታ በብዙ ነገር ትባክኛለሽ እንዳለው በብዙ ነገር እየባከነናል። የሚያስፈልገው አንድና ጥቂት ነገር ሆኖ ሳለ ማርታ በብዙ ነገር ትባክን ነበር ወገኖቼ። ለኢትዮጵያ ቤተክርስቲያን ለኛ የሚያስፈልገን አንድ ነገር ነው፣ ወንጌል ነው ወገኖቼ። ዛሬ ቆም ብለን እናስብ። በምን ላይ ነው ትኩረት እያደረገን ያለን? ከወንጌል ይልቅ ከቤተክርስቲያን ተከላ ይልቅ በምን ላይ ነው ትኩረት እያደረገን ያለን? በዚህ አይነት ሁኔታ የምንቀጥል ከሆነ የነገው የከተሞች ላይ የሚኖረን የወንጌል ተጽዕኖ ወገኖቼ እጅግ አሳዛኝ ሊሆን ይችላል። ስለዚህ እንነሳ፣ ከተሞችን በወንጌል እንውረስ። እግዚአብሔር በከተማ ያስቀመጣችሁ ወንጌላውያን አብያተ ክርስቲያናት፣ በከተሞች ያላችሁ የወንጌል ባለራእዮች እግዚአብሔር ተነሱ ይለናል። ከተሞችን እንውረስ። ሳንወረስ ቀድመን እንውረስ። ሳንቀደም እንቅደም። በወንጌል እንቅደም። እግዚአብሔር ደግሞ የጠራን እግዚአብሔር ከኛ ጋር አለ። አብሮን ይወጣል፣ ሊረዳን ይወጣል። እኛ እንነሳ እንጂ እኛ ለመውጣት እንጨክን እንጂ እኛ ለማገልገል ልባችንን እንስጥ እንጂ እግዚአብሔር በታላቅ ኃይል በታላቅ ጸጋ ከኛ ጋር አብሮ ይቆማል። እንደ እንጀራ ይሆኑልናል፣ እንወርሳቸዋለን። የሚያስፈሩ ደጆች ሁሉ ይወረሳሉ። ወገኖቼ እንነሳ። እንዴት እንነሳ? ሙሉ ኃይላችንን፣ ሙሉ መያዛችንን፣ ሙሉ ነገራችንን ወደ ወንጌል እናዙር። ከተሞችን የመውረስ ጊዜ ከፊታችን አለ። እግዚአብሔር በጸጋው በሞገሱ በኃይሉ ይርዳን። ተባረኩ። ጌታ ኢየሱስ ታላቅ ነው። ጌታ ሆይ እርዳን። የኢትዮጵያን ቤተክርስቲያን በዚህ በሀርበን ሚኒስትሪ በዚህ በከተማ የወንጌል ስርጭትና ቤተክርስቲያን ተከላ እርዳ። ጌታ ሆይ ኃያላንን አስነሳ። በየዲኖሚኔሽኑ ለወንጌል እምቢ የሚሉ ለወንጌል የጨከኑ ሕይወታቸውን ለወንጌል የሰጡ ጊዜ የለኝም የሚሉ ታታሪ የሆኑ እግዚአብሔር ሆይ አገልጋዮች ይነሱ። ጌታ ሆይ በጌታ በኢየሱስ ስም እግዚአብሔር ሆይ የተገነቡ ከተሞች እየተገነቡ ያሉ ከተሞች በኢትዮጵያ ያሉ ከተሞች ሁሉ በወንጌል ይወረሱ። ጌታ ሆይ እኔ ለምንሃለሁ። ጌታ ሆይ በእውነት አንተ ይህን ጊዜ አምጥተሃልና ያንን የስደት ዘመን አሳልፈ አሁን ደግሞ የምርኮ የመስራት የመውጣት ዘመን ሁሉን አመቻችተሃልና አሁን አንተ አትጠየቅም። እኛ ግን በተሰጠን አደራ ካልተወጣን የዘመኑ ቤተክርስቲያን አገልጋዮች መሪዎች ተጠያቂዎች ነን። እግዚአብሔር ሆይ ከተጠያቂነት እግዚአብሔር ሆይ ጠብቀን። ጌታ ሆይ
ደሙን ካንተ ፈልጋለሁ እንዳልክ ኃጢአተኛውን ኃጢአተኛ ነህ ባትለው ያ ኃጢአተኛ በኃጢአቱ ቢሞት ደሙን ካንተ ፈልጋለሁ እንዳልክ ጌታ ሆይ የደም ዕዳ እንዳይኖርብን የምሕረት እጅህ ወደኛ ይምጣልን። ከደም ዕዳ ጠብቀን የሚገባንን ማድረግ የምንችልበት ቀን ሳለ ዛሬ ማድረግ የሚገባንን ዛሬ መስራት እንድንችል ጸጋ ሞገስ ይርዳን። ስለረዳን ስለምትረዳን እናመሰግናለን። ክብሩ ለዘላለም ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።